የኡስታዝ አቡበከር ወዳጆች በተቻላችሁ አቅም ይህንን ቪዲዮ እንዲደርሳቸው አድርጉ። ከቻላችሁ ደግሞ እኔ ፕሮፋይል ያደረኩትን ፒክቸር እንደ ቻሌንጅ አድርጋችሁ ሁላችንም በዚህ ፕሮፋይል እስኪ እናድምቀው። በመጀመሪያ ኡስታዝ አቡበከር አህመድን መስበር አትችሉ። ኡስታዝ አቡበከር አህመድን በዚህ ሰዓት አይደለም ሀገሪቷን በምትዘውርበት ሰዓት እንኳን ልትሰብረው አልቻልክም። ኡስታዝ አቡበከር አህመድ የሁሉም አባት፣ ኡስታዝ አቡበከር አህመድ የሁሉም መከታ ብለህ ስትጨፍር እንዳልነበረ ዛሬ እውነት ስለተናገረ ካንተ ስሜት ጋር የማይገጥም እውነት ስለተናገረ ብቻ ዘመቻ ትከፍትበታለህ። ይህ እኮ ነው አስመሳይነት ስንል የነበረው ይህንን ነው። ኡስታዝ አቡበከር አህመድ የተናገረው እውነት ነው። አግማስ ኢትዮጵያ እዚች ሀገር ላይ ኢትዮጵያ ላይ የሚሰራ ከኢትዮጵያ መንግስት ፍቃድ ወስዶ በመንግስት ቁጥጥር የሚደረግበት በመንግስት እይታ ስር ያለ ድርጅት ነው። በመንግስት በወንጀል እየተፈለገ ወይንም ወንጀለኞችን ይረዳል ተብሎ ተፈርጆ እየተፈለገ ካለ አካል ከመንግስት ጋር ግጭት ካለበት አካል እርዳታ አልቀበልም ማለት እኮ ብታውቁት ህጋዊነት እኮ ነው። የዚህ ሰውዬ 15 ሚሊዮን ብር ቀርቶ አግማስ ኢትዮጵያ 15 ዓመት ለስደተኞች ቢሰራ ለተቸገሩ ወገኖች ቢሰራ ነው የሚሻለው ብታውቁት። አግማስ ኢትዮጵያ ነገ ፍቃዱን ቢነጠቅ ምን እንደምታረገው ምንም ልታረጋ አትችልም። ወጥተ መንግስትን ልትወቅስ ትችላለህ፣ አለቀ። አንድ ሰው አግማስ ኢትዮጵያ ያደረገው ነገር ልክ አይደለም ብሎ እስኪ በማስረጃ ይሞክት። ኡስታዝ አቡበከር አህመድን ከሆኑ ሰዎች ጋር ፎቶ ለጥፋችሁ ደግሞ አትሱ። ኡስታዝ አቡበከር አህመድን መስበር አትችሉም። የተናገረው እውነት ነው። 4 ነጥብ